ልጁ ሲያለቅስ ወይ ተጠማው ተሰቃየው ነፍሱን አሳልፎ ሰጠ ኢየሱስ። ይሄ ያልበቃው መቃብር ውስጥ ወረደ፣ ተቀበረ። መሬትን በድምፁ አክሰስ የሚያደርግ ኢየሱስ ጸጥ አለ። መሬት ውስጥ ተቀበረ። ከሰማይ ከምድር በታች ያሉ ሁሉ ፍጥረትን በድምፁ ብሎ የሚያዝ አምላክ ስም ማለት መቃብር ውስጥ እኔ እናንተ ለምንድን ነው ይሄን መንገድ ሄደው እኔ እናንተ ምንድንበት ሌላ መንገድ ስለሌለ ሌላ አማራጭ ነው። ዮኒ ማኝ ዘላለም ሕይወት የሚያገኝበት ሌላ መንገድ የለም። መልአክ አይችልም ወይ? መልአክ ኃጢአት አለበት። በቀደመው ዘመን ስተዋል፣ ወድቀዋል። ጨረቃና ፀሐይ በፊቱ ስንፍና ይከሳቸዋል ተብሎ ተጽፏል። ባይዘ በእግዚአብሔር ፊት ጻድቅ የለም። ጨረቃና ፀሐይ አሁን ምን አደረጉ? ዮኒ በስነ ስርዓት የሚወጡ ፀሐይና ጨረቃ መጽሐፍ የሚለን ታውቃለህ? በፊቱ ስንፍና ይከሳቸዋል ይላል። እግዚአብሔር ብቻ ነው ጻድቅ። ነፍስን የሚያድነው የፈጠረው ነፍስን የኔን ነፍስ ዮኒ ማዳን አይችልም። ለራሱ የተፈጠረ ነፍሴን የሚያድነው ማን ነው? የፈጠረኝ ነው። የነፍስ ፈጣሪ ያለው ነፍስን መቤዥ የሚችለው ማዳን የሚችለው ኢየሱስ መቃብር ውስጥ እና መንጋው ተበትኗል። በዝግ ቤት ነው ያሉት። እሑድ ዕለት ዳግመ ትንሣኤ ነው። ዳግመ ትንሣኤ ባይዘው መጽሐፍ ቅዱሳዊ ነው። ሁሉ አንዳንዴ ጉንጭ አልፋ ክርክር የሚከራከሩ ቤንቶች ዳግመ ትንሣኤ መጽሐፍ ቅዱሳዊ ዳግም ኢየሱስ የተገለጠበት ነው። ሌላ ነገር የለም። ኢየሱስን አትርሳው እንጂ በየበዓሉ በዓል ማክበሩ ኦኬ፣ እሱ ብዙ ጭቅጭቅ የለውም። ግን ኢየሱስ ተቆር ካልሆነ በዓሉን አንቀበል እና ዝግ ቤት ናቸው። 12ቱ በር ቆልፈው ቁጭ ብለዋል። ከወጡ የሮማ ወታደር ይገላቸዋል። እንዳለውም ኢየሱስ ሲጠብቁ አልተነሳም። ሲያዩት አንድ ቀን አለፈ። አምነን ተቀጥለናል። አዎ ጴጥሮስ መረብ እያዘጋጀ ነው። ወደ አሳው ላይ ሄዷል። ባይዘው ዮሐንስ 20 ላይ ጀመረ አሳ ማስገርም እንደዚህ ያመሰለው ጴጥሮስ ማለት እኛ ነን። ባይዘው ፈለክ ነው የሚለው አይታገስም። ፈለክ ብሎ ጴጥሮስ አሳ ማስገሩ ላይ ነው። ዝግ ቤት ቁጭ ብለዋል። መጀመሪያ ለመግደላዊት ማርያም ታይቷል። ለምን ቶማስ ላይ ድንገት ኢየሱስ ለአንድ ሰው ይመጣል። ቶማስ ዲዲሞስ ማለት ተጠራጣሪ ማለት ነው። ዲዲሞስ ማለት ባይዘው ከዚህ በፊትም ዮሐንስ 14 ላይ ዮሐንስ አልዓዛር ጋር እንሂድ ሲላቸው ደቀ መዛሙርቱን ቶማስ ኢየሱስ መጣና ደቀ መዛሙርቱን አልዓዛር ወንድማችን አንቀላፍቷል እንሂድ ሲል ካንቀላፋኛ ሄደን እዛ ያለ ሰው ቶማስ ከባድ ሰው እና የኛ አይነት ናቸው ደቀ መዛሙርቱ። ባይዘው የተለየ አልሰበሰበም ኢየሱስ 12 ውስጥ እኛ እና ቶማስ መጣ። ተነስቷል እኮ ሲሉት አንቺ ስላንቺ ነው ማምነው አይነት ነገር ነው የሚል ይመስለኝ እና ማየት እፈልጋለሁ አለ። ከተነሳው ሊው ዝግ ቤት ውስጥ ቁጭ ብለው ያሉ ቶማስም ነበር ተብሎ ተጽፏል። ባይዘው ዮሐንስ አለ መጣ ኢየሱስ በዝግ ቤት ነው የገባው። አሁን ኢየሱስ ድንጋይ አንስቶ እንደዚህ አድርጎ ተነሳ የሚል ትምህርትም የለም። የትንሣኤ አካል ስለሆነ በድንጋይ ማል ሾልኮ የሚያልፍ አካል ነው። ድንጋዩን ፈቅ ያደርጉት መላእክት ናቸው። ማርያም እንድትገባ ነው ሌሎቹ እንዲገቡ እንጂ ኢየሱስ ድንጋይ እንደዚህ በእጁ አንስቶ አይደለም። የኔ አምላክ ከድንጋይ ጋር ብረት የለውም። ትንሣኤ ካለው አልፎ ነው ክሮስ ነው የሚያደርገው። ክብር ለኢየሱስ። ክሮስ ነው የሚያደርገው። ናገባ ኢየሱስ ናገባና ሰላም ለእናንተ ይሆናል። ደንግጧል። ሰላም ያስፈልጋቸዋል። ተሸብሯል። ሰላም ለእናንተ ይላቸው። ቶማስም ይልና እጁ ነበር የተወጋበት ወደ ውስጥ ሲከት እጁ ነው። አምላክ ጌታ ያለ አምኛለሁ። አምላክ አንተ ተነስታ ዝም ብሎ እንደሚባለው አይደለም። አዎ ተነስታ ሪሊ ተነስታ። ስለዚህ ኢየሱስ ይሄን ሁሉ መንገድ ይሁን ከመጣ በኋላ ይሄን ሁሉ መከራ ከፍሎ እግዚአብሔር እንዴት ነው በቃ አሁን ልጄ እንደዚህ ሆኗል። አሁን እንዲሁ በሌላ መንገድ ሌላ መዳኛ አለው። መጽሐፍስ እንዴት ነው ሰው ከኃጢአት ሚድ ነው? እግዚአብሔርንና መቼስ እግዚአብሔርና ኃጢአት አይታረቁም። እግዚአብሔርና ኃጢአተኛ ግን በኢየሱስ ይታረቃል። እግዚአብሔር ከኃጢአት ጋር መቼም አይታረቅም። ከኃጢአተኛ ጋር ይታረቃል በኢየሱስ ደም። ስለዚህ የክርስቶስ ኢየሱስ ደም ብቻ ለሰው ልጆች የዘላለም ሕይወት ይሰጣል። በኢየሱስ ሞት የሚያምን በትንሣኤው የሚያምን ሁሉ ባመነ በዚያ ቅጽበት የዘላለም ሕይወት ያገኛል። ሕይወት አለ። እኔ አሁን ለምሳሌ ብሞት የት እንደሚሄድ አውቃለሁ። ይሆን እርግጠኛ ነኝ። እርግጠኛ ሆኖ በእኔ አይደለም በክርስቶስ ደም። አይ በእኔ አንዳንድ ሰዎች ጴንጤዎች በጣም ትዕቢት አለባቸው። እዚህ አሁን እዚህ ሆነው ገነት እንገባለን ያሉ ኦፍኮርስ በኢየሱስ ደም ተመክተን ነው። አንተ ከሸጎሌ መገናኛ የአንበሳ ባስ ሹፌር አምነህ ሄደለ እንዴ? አንተ የአንበሳ ባስ ሹፌር አምነህ ሄድ ኢየሱስን አምኜ ለምንድን ነው እርግጠኛ ማለት ነው? ጉዞ መሪው ኢየሱስ ነው። ሹፌር ካፕቴኑ ኢየሱስ ነው።
የዚህ ህይወት ጀማሪ መንገድ ህይወት ኢየሱስ ነው። ኦፍኮርስ የዘላለም ህይወት አለኝ። አሁን ፍክም ብል እዚህ ድፍት ብል ገነት ነኝ። አሁን ባቀኝ ይሄ ትዕቢት አይደለም፣ ኩራት አይደለም። በኢየሱስ የመመካከር አቅማችን ነው እንጂ እኛ በጣም ደህና አይደለም። ነው እሱ ተመከተል። ክብር ለኢየሱስ። ተባረክ። ቀጥል። አሁን 15-20 ደቂቃ ሰጥቻለሁ። ቀጥል። በጣም ሆኜ እየሰማሁ ነበር። እውነት ለመናገር አንተን በዚህ ደረጃ የገለጠ አምላክ እኔ ደስተኛ ነኝ። በእውነት ነው። ውስጥ በደስታ የሞላ ያገኘው ገንዘብ ማይገዛው ነገር ገብቷል። አቅም የሌለው በቃ ገንዘብ የሚባል ተራ ነገር የማይገዛው ነገር ነው ውስጥ ያለው ነገር በቃ በገንዘብ አይተመንም። አሁን ህይወትን የሚሰጥ በገንዘብ የምትተምነው አምላክ ቢገስ ሚስቴክ ሰዎች የሚያደርጉት በገንዘብ ልክ ይመስላችኋል። አንዳንድ ዋጋ ክፍያችን ደሞዛችን ምድር ላይ ስትኖር ምናልባት ሳንቲም ሊሆን ይችላል። የደም ዋጋ ግን እጅግ ልዩ የደም ዋጋ። ስለዚህ ያየሁት ነገር የመረጋጋቱ ደስታው ይሄ አሉባልታ ለመኖሩ ኑሮ ሁላ ያ መሆኑ ደስ ይላል። እንኳን አንተ የባስ ሹፌር ትላለህ፣ ተራው ነገር ነው። የባስ ሹፌር ምናልባት ልትተርፍ ትችላለህ። ፕሌን ላይ እንሄድ የለ እንዴ? እኔ በፕሌን ብዙ ሀገር ሄጃለሁ። እማላውቀውን ማን ፓይለቱ ስሙን አላውቀው፣ ዜግነቱን አላውቀው፣ ፓይለት መመረቁን ወረቀቱን አላውቀው፣ ምንም አላውቀው። ዩኒፎርሙን ለብሶ ፓይለት ነው ስለተባለ ብቻ ገብቼ የምበርሰው ነኝ። ሌላ ስቴት ላይ እንደሚያደርሰኝ እርግጠኛ ሆኜ ማለት ነው። በፕሌን ነው ሄደው ከተበላሸ ሲጥ ነው ጭውውት ሲጥ ይውጃል። ያ ሆኖ እንኳን አምነን እንደርሳለን፣ ሌላ ስቴት እንላለን። እንኳን ክርስቶስ የደም ዋጋ የከፈለ ህይወትን የከፈለ አምላክን ይዤ አይደለም ገነት ሌላም ቢኖረው ያደርገዋል። በሱ ነው እያልኩ እሱ ያደርገዋል። እና ብዙ ጊዜ የማናየው ነገር ይሄ ነው። እየጠነከርን ሁሌ እኔ የሚገርም ከልጅነት የጀምረው ፈጣሪ በሚያውቀው ፎር ሳም ሪዝን እግዚአብሔርን የሚያውቁ ሰዎች ከጎን ያለ ከልጅነቴ ነው ማወራ። ሃይስኩል እያለን አስታውሳለሁ ብዙ ፔንቴዎች አልነበሩ። አንድ ዮሴፍ የሚባል ጓደኛ ነበር። እሱ ጓደኛ እንዳትሆኑ ይሉ ሰፈራችን ልጅ ሆነን ደግሞ እንትን የአቶ መስፍን ልጆች የሚባሉ ኤርትራውያን ነበሩ። ሆል ፋሚሊ ፕሮቴስታንት ነው። ከኔ ጋር ቤስት ፍሬንድ ናቸው። መዝሙር ሰማለሁ። ብዙ ጊዜ ያለው ካሴት ነው የነበረው። በእኛ ዘመን የአዲስ አበባ ልጆች መዝሙር አንሰማ አምና ግን ላይ ትዩ መዝሙርም አይሸጥም ነበር። የኦርቶዶክስ መዝሙር ብዙ አልነበረም። ይሸጣል ግን የሚሰማ የለም። አሪፍ ዘፈኖችን ነው የምንሰማው እንደምታውቁት። እና መዝሙር ከነሱ ነበር የምወስደው። እግዚአብሔር በሚያውቀው ምናልባት በህይወት ስላሉም የተለያየ ሀገር ላይ ስላሉ ሊናገሩ ይችላሉ። እኔና ወንድሜ ከእነሱ ካሴት እየወሰድን እንሰማ ነበር። የነ ሊሊን፣ የነ ዳጊን፣ የነ እንትና መስፍን ጉቱ ምናምን እንሰማ ነበር ልጅ ሆነን ማለት ነው። ደስ ይለኛል ወደ እግዚአብሔር መረቡ። በመሀል ደግሞ እርድነዋል። በአናትም የሚተክል ትልቁ የዲያብሎስ መንፈስ አራዳ የሚባለው መንፈስ አፈር ከድሜ ይቀጣል። በቃ እዚህ ጋር ልክ ልትገባ ስትል ማንቁርትን ይዞ ደግሞ ሙድ ያስይዛል። ገባ ማንቁርትን ናናናና እዚህ ጋር አሪፍ ሙድ አለ ትባላል። ወደዛ ትሄዳለህ። ለመሄድ ሙሉ ለሙሉ ደፍረ ልትገባ ስትል በደዚህ ጥምም የሚያደርገ ነገር አለ። ሌላው በማህበር ጉዳይ በሰፈሮቻችን በእነማይም በምናምን ያለው ማህበር ይባላል። ማህበር ተብሎ አንድም ቀን ስለ እግዚአብሔር ቃል ሲነጋገሩ ሰምቼ አላውቅም። በስሜ ውሃ ጠጣ እኔም አስበዋለሁ ይላል መጽሐፍ ቅዱስ። ግን ውሃ ነው ወይ የሚጠጣ? እውነት እንነጋገር። የማህበሩ ጊዜ የእኛ ቤተሰቦች የገብርኤል ተብሎ የሚካኤል ተብሎ የኪዳነ ምሕረት ተብሎ ውሃ ነው ወይ የሚጠጣ? አራዳ ልጆች ውሃ አይጠጣም። ጭብ የሚባልበት ቀን ነው። ጭብስ የሚባልበት ቀን ነው። እና የማን ነው? የገብርኤል ቀን። የምን ቀን? ይሄ ነገር ትክክል ነው ወይ ትባላለህ። ምን አገባ ነው መልሱ። ምን አገባ እና እነሱ ጋር ስትሄድ ይሳሱላል። እንኳን ሊጠሉ እንኳን
ደይ ነው እኔ ኦርቶዶክስ እንደው ደይ ነው ብዙ ነገር ነው። ግን ደስታቸው ልዩ ነው። የሰው ፍቅር በጣም አለ። ጴንጤ ቤት እርስ በራስ ድራማ ሊኖር ይችላል፣ ግን አንድ የሚያደርግ ነገር አለ በክርስቶስ ጉዳይ። መዝሙሩ በሙሉ ከጫፍ እስከ ጫፍ ብትሰሙ አብ ወልድ መንፈስ ቅዱስ ብቻና ብቻ ከጫፍ እስከ ጫፍ ነው ማወራ። ቅር የሚለኝ የእኛ ቤት ስማ 70% ከዋሻው ስደቡኝ አውጥታችሁ ለጥልጡኝ። የእኛ የኦርቶዶክስ ቤት 70% ቅዱሳንና ድንግል ማርያም፣ ምናልባት 30% የክርስቶስ ቀናቶች እንኳን ሲሰጠው ድርቡላል። ኢየሱስ የሚለው ስም ላይ አርሴማ አለችው። ድርብ 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 ነው ኢየሱስ ከመድኃኔዓለምና ከአማኑኤል በስተቀር ድርብ አለው። በ6 ኢየሱስ ነው እኔ በፊት የማውቀው። አሁን 2 ተጭኖበታል። አርሴማ ቀኑን ሁላ ተወስዶበታል፣ ተሻርኩበታል። የአርሴማ ስም በትልቁ ተጠርቶ የክርስቶስ ስም ዝቅ ያለበት ነው። እኔ አርሴማ ነኝ ብላ የአርሴማ ባሪያ ነኝ ብለው ይጽፋሉ። የቅድስት ድንግል ማርያም ባሪያ ነኝ ባሪያው ሁላ በሚሰቀጥጥ ሁኔታ ይሄ ሲባል የማይሰቀጥጣቸው ሰዎች አሉ። ባሪያ ነኝ የድንግል ባሪያ ብለው ይጽፋሉ። ስህተት አይደለም። አምላክ አረካት ማለት ነው። እኔ እሷ ባሪያ ኮንኩኝ እንደኔ እኩል እግዚአብሔር የፈጠራት ባሪያ ያንቺ ባሪያ ነኝ እያሉ ማስተማር ጀመሩ፣ መነገር ጀመሩ፣ መሸቀጥ ጀመሩ። አዋጣቸው፣ ለዘመናት አዋጧቸው። በልተውበታል፣ ቁርጥም አድርገው በልተው። መጽሐፍ ቅዱስ እንኳን በነፃ አይደለም ነበር። ያን ሁላ ዘመን እንደ ኦርቶዶክስ ሀብታም የለም ኢትዮጵያ ላይ የለም። መጽሐፍ ቅዱስ እንኳን የማይታደልበት መጽሐፍ ቅዱስ አይነካም። እኔ አስታውሳለሁ ኢህአዴግ ኢትዮጵያ የገባ ጊዜ ሁሉም ቦታ አለው ነው። በዛ ጊዜ አዲስ አበባ ላትሆን ትችላለህ። ሁሉም ሄደው የሆነ ነገር ይዘርፉ በየሄዱ ጥለውት ሄደው እኛ ሰፈር ይሰፋ የሚባል አለ። ዳርማርክ ይሰፋ የሚባል የደርግ ወታደሮች የሚሰበሰቡበት በራሳቸው ልዩ ነገር ያላቸው እና ጥለውት ዘበኛ ሄዱ። ስንሄድ ምን እንደሰረቁ ታውቃለህ? መጽሐፍ ቅዱስ። እግዚአብሔር ምስክሬ ነው የምልህ። ሌላው ብዙ ነገር ቴሌቪዥን ይሰርቃል፣ ምን ይሰርቃል፣ በር ይገነጥላል፣ አሪፍ በር ይወስዳል፣ ብዙ ነገር ያወጣል። እኔ ሳይ መጽሐፍ ቅዱስና ለወንድሞቼ አካውንት ምናምን ይማራሉ ታላቆቼ፣ እነሱን መጽሐፍ ይዤ ፋዘር ግርፍን ያለ እኔ ልጆቼን ስርቆት አላስተምርም ብሎ እና ያቺ መጽሐፍ ቅዱስ ለረጅም ጊዜ ነጋ ነበረች። ያ በዛ ነው እንኳን መጽሐፍ ቅዱስ ያወቅኩት። መጽሐፍ ቅዱስ አልነበረኝ። አየህ፣ ቤት ውስጥ መጽሐፍ ቅዱስ ኦርቶዶክስ ቤት ውስጥ የለም። ካለም ደግሞ ተደብቆ ነው የሚቀመጠው። ሀቁን እንነጋገር። ተደብቆ እንዲነበብ አይደረግም፣ አይነካም ይባላል። ልክ በእስልምናው እንደዛ እንደሆነ ማለት ነው። በእስልምና ቁርአን አይነካም ይላል። የተቀደሰ ነገር ስለሆነ አይነካም። እጅን ሳትታጠብ እግርን ሳትታጠብ ምናምን አይነካም ትባላል። ስለዚህ ትፈራዋለህ። ሳትነካው ይቆያል። በቃ አትነካው። ስለዚህ መገለጡን አታውቀውም፣ ምን እንዳለ እዛ ውስጥ አታውቅም። ስለዚህ እኛን የጎዳን በኦርቶዶክስ ብዙ የኃጢአት መንገዶች ትራዲሽናል ሆኖ የመጡበት መንገድ በዚህ ነው። እንግዲህ እግዚአብሔር ከፈቀደ አዲስ ሙዚቃ አወጣለሁ ማለት ካልተቃወምክ እንዳንድ ኦርቶዶክስ ምንድን ነው? ኮንሰርቱን ማን ያስቀረው? ራስህ ትመሰክራለህ። እያንዳንድ ዮኒ ማኛ ነው ያስቀረል። አትችልም። በጌታ ቀን አዘፍንም ብዬ አስቆሚያለሁ። አንድ በፋሲካ የዘፈነ ኮንሰርት ድል ያለ ኮንሰርቶች ነበሩ። ቤተክርስቲያንም ጠይቃቸው አታውቅም። ለምን እንዲህ ታደርጋላችሁ? ለምን ኮንሰርት ታደርጋለህ? ቅዱስ ጊዮርጊስ ቢራ ብለው እስካሁን ይጨልጥላል። ይሄንን የማይቃወም ከሆንክ ሰው እየፈለሰ ይኸው ስንትና ስንት ሚሊዮን ወንድምና እህቶቻችን አፈንጥተናል። በራሳችን ጥፋት በራሳችን በየመንገዱ ሙዚቃ ስታሰማ ትውላለህ። መኪና ውስጥ በልቅጠት ታሰማል። መንገድ ላይ ኢየሱስ እያለ የሚሰብከውን ግን ትሳደባል። ወንጀል ነው እንዴ? ኢየሱስን መስበክ ወንጀል ሆነ?
አትጮህብኝ ምን እየተባልክ ትላለህ? የክርስቶስን ቃል ለመስማት ጆሮ ይሰቀጥጣል። የሆነ ሙዚቀኛ ግን ድል ያለ ሙዚቃ ሲሆን ኦማይ ጋድ እያልክ እየደነስክ ትሄዳለህ። ይሄን የሸወደን እኛ የኦርቶዶክስ ልጆች እዚህ ላይ ምን እያደረግን ነው? አብዛኞቻችን ምን እያደረግን ነው? ሶሻል ሚዲያ ላይ መጠጥ ተይዞ አይደል እንዴ? ያራዳ ልጅ ጨምሪ ማማዬ አይደል ምንባባል? አንድ ነገር እግዚአብሔር ስላደረገልን ነገር አመስግነን እናውቃለን? አናውቅም። እና እግዚአብሔርን የማመሰግንበት እኚህ አባት ለእኔ ተርኒንግ ፖይንቴ ናቸው። እግዚአብሔር ነው ኦርቶዶክስ ላይ አቡነ ገብርኤልን ያመጣልኝ እግዚአብሔር አምላክ ነው። በኦርቶዶክስ መስማት የምፈልገውን ነገር ፊት ለፊቴ መጥተው ቆሙ። ማን ነው ከአጠገባቸው የቆመው? ከዮኒ ማኛ በስተቀር ከአጠገባቸው የቆመ አንድ ሰው አምጣልኝ። አንድ ሰው አታምጡ። የተሰደቡት ስድብ እኛ አባት ተራ ዱርዬ እንኳን አይሰደም። የዘረፈ ሰው የጨፈጨፈ ሴት የደፈረ ሕፃናት የደፈረ እንኳን እንደሳቸው አልተሰደበም። ምን ስላሉ? የዓለም ቤዛ ኢየሱስ ብቻ ነው። ሁለት ቤዛ የለኝም። ዳይዶም ሄቪ ሁለት ቤዛ የለኝም። ያላችሁ ይድላችሁ፣ ይመቻችሁ። የእኔ ቤዛ አንድና አንድ ነው፣ እሱ በኢየሱስ ይባላል። ሁለት ቤዛ የለም። ሁለት እግር አለኝ ብሎ ሁለት ዛፍ ላይ ወጣማ። ይሄም መጽሐፍ ቅዱሳዊ ነው። አትወጣ። እንዴት አድርገህ ነው የምትወጣ? በየት በኩል አድርገህ? ለምን ለመነገጃ አድርገው አጭበርብረውበታል። የተረት ተረት አስተማሪዎችን ዛሬ ሳጋልጥ ነበር። የለሽም አባት በሙሉ እያወጣው ተረት ተረት እየተባለ መሳቂያ መሳለቂያ እንድንሆን ያደረጉ እነዚህ መመርመር ያለባቸው ነገር በአዘወይ ገድላት ናቸው። ኦርቶዶክስን ያጠፏት አጠፏት። ኦርቶዶክስ ቤተክርስቲያናችን በክርስቶስ ኢየሱስ የሚል አለ እንዴ? ደፍሮ ቄስ ኢየሱስ የሚል ደፍሮ አለ እንዴ? መድኃኔዓለም ልትለው ትችላለህ። ክርስቶስ ኢየሱስ ክርስቶስ ብቻውን ኢየሱስ በለው እስኪ ያንቃል። ጴንጤውን ክንዴ ኢየሱስ ብል ጴንጤውን ክንዴ ነው የምትባለው። በተአምር ውይ አሜን አትልም አይልም። እኛ ቤት ሀቁን ነው የምናገር። ኢየሱስ ድግት የመዳን ቀን ዛሬ ነው ስትባል ከው ትላለህ። አዎ በኢየሱስ ክርስቶስ ብቸኛ አዳኝ መሆኑን ካላመንክ አድነው። በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዝሙር አድርጓቸው ይላል የእግዚአብሔር ቃል። መዳን በሌላ በማንም የለም ነው የሚለው። በማንም የለም እያለ ኖ ቆይ የሚቀርሱ አለ። ቆይ ብዙ ቅዱሳን አለ። በእነሱ በኩል እነሱን ይዤ በመጣ ስትላል እንጂ are you serious? ማን አስተምሮ ማን ብሎ ጭማሪዎች የምትፈልገው? ኢየሱስ አይችልም እያልክ እኮ ነው። የተሰደበልህ የተዋረደልህ እሱ አይችልም። ሌላ ጀለስ ይዤ ልምጣ እያልከኝ እኮ ነው። ሌላ ኖ ሌላ ይዤ ልምጣ። እንደው በተስተካከለ ጭንቅላት ካየው ኖ ቆይ ግን በዚህ በኩል ብሄድ ይሻለኛል፣ በዛ በኩል ብሄድ ይሻለኛል፣ በዛ በኩል ቀጥታ እያለ እሱ እኔ ነኝ ያዳንኩ፣ እኔ ነኝ የሞትኩልህ፣ በመስቀል ላይ መከራ የተሸከምኩት እኔ ነኝ እያለ ኖ አንተ አይደለም። ቆይ እንትናን ልጥራው ትለኛል። እና ብዙ ጊዜ የተታለል ነው ያታለሉን ለገንዘባቸው ሲሉ ነው፣ ለገቢያቸው ሲሉ ነው። ለገቢያቸው ብዙ ብር ምን ክርስትና ለማስነሳት እንኳን ስንትና ስንት ብር ነው የምትከፍለው? መቀበሪያ ስንት ብር ነው የምትከፍለው? ሰንበት እያልክ የምትፈጀው ምድረው ሆዳ ሰንበት አምጣ እያልክ ሰንበቴ ቤት ስንት ነው የምትዘርፉት? በየአሉ ስንት ልልልል እያስባላችሁ ስንት ብር ነው የምትዘርፉት? አንድ ነገር ለኦርቶዶክስ ምዕመናን ተደርጎ ያውቃል? አንድ ስባሪ ነገር ተደርጎ ያውቃል? ስባሪ ነገር ለኦርቶዶክስ ልጅ የተረፈው አንድ ነገር አለ? ለዚህ ምዕመናን አንድም ነገር አድርጋችሁ አታውቁም። አንድም ነገር ታስኳትኑታላችሁ።
እዚህ ገዳም ላይ የጽድቅ ስራ አለ ሂድ እዛ ትለዋል። መቼ አለ ክርስቶስ ብለዋል እንዴ? እዚህ ቦታ ስትሄድ ነው የምትጸድቀው ብለዋል እንዴ? ክርስቶስ እኮ እኛ ውስጥ ነው ያለው። የማትሄዱት ቦታ አለ እንዴ? ለበረከት ብለው እየሸወዷል። የማትሄዱበት አለ? የማትሄዱበት ቦታ የለም። ፎዌ አንተ ውስጥ ከሌለ እዛ ቦታ ውስጥ እንዴት ይኖራል? አንተ ውስጥ የሌለው ከየት ታመጣዋል? ቤተክርስቲያን ማለት ክርስቲያኖች ተሰብስበው የሚያመልኩበት ቦታ ማለት ነው። ደሴ ሌላ ምንም ትርጉም የለው። ኮምፕሊኬት አድርገው ሚስጥር እየተባለ ሚስጥረ ስላሴ፣ ሚስጥረ ማርያም፣ ሚስጥረ ምን እያሉ እንዳተነፍስ ሚስጥር ነው ተብለ ዝም በል ተብለ ነው የሚያደገው እየዋሹ። ስለዚህ የውሸት መገለጥ አለበት ብዬ አስባለሁ። እና አባታችን አቡነ ገብርኤል ለመጀመሪያ ጊዜ አትደንግጡ ብለው የተናገሩት የኢየሱስም ስም መሆኑን ሳስብ ያመኛል። እንዳንድ ኦርቶዶክስ የኢየሱስ ስም ኢየሱስ ብቻውን ያድናል ሲባል ያመመን እኛ ብቻ ነን። የደነገጥነው እኛ ብቻ ነን። የስድብ ውርጅብኝ ያመጣ ነው እኛ ብቻ ነን። እኚህ ሰው ኦርቶዶክስ አይደሉም፣ የመናፍቅ ትምህርት ነው እየተባሉ የተወገዙት በርባንን ፍታው ክርስቶስን ስቀለው አይነት ነገር ነው ያደረጋችሁት። ልክ የዛሬ ስንት ዘመን ክርስቶስን ሲሰቅሉት ያደረጉትን ስራ አሁን የሰራችሁት። ሃይማኖት ለዚህ ነው ጥቅሙ ከጥቅሙ ጉዳቱ የሚያመዝነው። ጉዳቱ ያመዝናል። እውነት የተናገሩ አባታችንን ሙልጭ አድርጋችሁ አዋርዳችሁ ይቅርታ አስጠይቃችሁ ስጋ ለባይ ስለሆኑ ይቅርታ አስጠይቃችሁ እንዲያው የክርስቶስ ራሱ ቤዛው ነች ብለው እንደጻፉ ታውቃለህ። ይቅርታ ሲጠይቁ አይደለም የዓለም ለክርስቶስ ራሱ ቤዛው ነች ብለው አጽፈው ነው ፖስት ያስደረጓቸው። የክርስቶስ ራሱ ቤዛው ነች ማርያም ተብሎ ነው የተጻፈው። በዚህ ደረጃ ነው አባታችንን ለማዋረድ የዲያብሎስ ሰዎች የሰሩት። በዚህ ደረጃ አባታችንን ስለ ክርስቶስ ስለመሰከሩ ብቻ የዓለም ቤዛ እሱ እንጂ እሷ አይደለችም። እነግርሃለሁ፣ እኔ የኦርቶዶክስ ልጅ ቤዛ አይደለችም፣ ሆናም አታውቅም። ክርስቶስ ቅድስት ድንግል ማርያም ክርስቶስን የወለደች ንጽሕት ናት። ቅድስና የተሰጣት እኔ ባሪያው የባሪያይቱ መዋረድ አይተዋልና ነው ያለችው። የተዋረድኩ ነኝ ባሪያ ነኝ ብለዋለች። ቃል በቃል ነው የተናገረችው መጽሐፍ ቅዱስ ላይ ሉቃስ ወንጌል ላይ የባሪያይቱን መዋረድ አይተዋልና ትውልድ ሁሉ ብፅዕት ይሉኛል ያለችው። ባሪያ ነኝ ወራዳ ነኝ ብላ ጽፋለች። እራሷን ያለችው። ይሄን ያለችን እናንተ በጉልበት ጭራሽ የክርስቶስ ቤዛው ነች ስጦታው ነች፣ እሱ ስጦታ መሆኑ ቀርቶ እሷ ስጦታ ነች ብላችሁ ማለታችሁ እግዚአብሔር አምላክ ልቦና ይስጣችሁ። እግዚአብሔር አምላክ ልቦና ይስጣችሁ። ቤተ ክርስቲያን ተንቀጥቅጣለች። ይሄን ሙሉ ህዝብ እያየው ነው። ይሄን ነገር እውነት እንዲወጣ እያደረግን ነው። የኦርቶዶክስ ልጆች ይወጣል። እኔ የምገፋ ሰው አይደለም፣ በጣም ብረት ነኝ። እሱን ያደረገኝ ደግሞ እግዚአብሔር አምላክ እንጂ ሰው አይደለም። ምክንያቱም ዋንስ ከሄድኩ በኋላ ኢትስ ቱ ሌት፣ ምንም የሚመጣ ነገር የለም። እዚሁ ቤት መስተካከል ያለበትን ተረት የምታወራው በሙሉ ተስተካክለ ትክክለኛ ወንጌል ኢየሱስ የሚሰበክበት ነገር ብቻ ተደርጎ ቤተ ክርስቲያን ትጸዳለች። ከሱ ውጭ አዳኝ የለም፣ ከሱ ውጭ ቅዱስ የለም። በሱ እንጂ የተቀደስ ነው። በራሳችን አንዳች ማድረግ የምንችል የለን። ጳውሎስ እኮ አለ ወደ ቤተ መቅደስ ሊገባ ሲል ምን አለ? አንድ በሽባ የተኛ ገንዘብ ይጠይቀዋል፣ በእግዚአብሔር ስም ይጠይቀዋል። ምን አረገ? እኔ የምሰጥ ነገር የለኝም፣ ግን በጌታ በኢየሱስ ስም አንተን ማዳን እችላለሁ አለ። ሽባ ነበረ፣ ተነሳ። ከዛ እዛ ሲለምን የነበረው ቤተክርስቲያን አብሮት ሲገባ ሲያዩ ተደንቀው ተገርመው ይደነቁበት ነበር። በማን ያዳነው? በአብ በወልድ በመንፈስ ቅዱስ ስም በኢየሱስ ስም ይህን ሽባ ተርትሮ አዳነ። ማድረግ የሚችለው በስሙ ማቴዎስ 7:21 ላይ ብታነብ ከዛ ጀምሮ በስሙ ሁላ ማጭበርበሩ ሁላ ይቻላል። ስሙ ኃያል ስለሆነ ግን ነጥሎ ያውቃል። እሱ
በስም አጋንንት አላወጣንም፣ በስም ብዙ ተአምር አላረግንም። ሂዱ እናንተ አመፀኞች ነው እንጂ ከኔ ራቁ እላችኋለሁ ይላል። በስሙ ብዙ ፓወር መስራት ይቻላል፣ በክርስቶስም ኃያል ስለሆነ ያንንም አድርጋ አታላይ ብሎ ሊልህ ይችላል። ስለዚህ ብዙ ጊዜ ችግሩ ምንድን ነው? አብዛኞቻችሁ የምትደክሙት፣ አብዛኞቻችሁ እዚህ ቦታ እንሂድ እዚህ ቦታ እንሂድ የምትሉት ክርስቶስ እናንተ ጋር ነው ያለው። የትም ሄድ አያስፈልግም። ልባችሁና እሱ የያዘው መጽሐፍ ቅዱስ እኔ እዚህ ውስጥ አለልኝ፣ እሱ ውስጥ ነው ያለው። የትም መሽከርከር አያስፈልግም። መሽከርከር በዛ እጅ አንዳንዴ በጣም ያዘንኩት በድንጋይ ስር ሁላ የሚያልፈዋል። የሆነ ድንጋይ አለ፣ አይ ቲንክ ወደ ሰሜን አካባቢ ነው፣ ትግራይ ውስጥ ይሁን ምናምን አላውቅም። አየሁኝ የሆኑ እናቶች በሆነ ድንጋይ ውስጥ ከገባህና ከወጣ ኃጢአት ሁላ ይሰረዝልሃል የሚል ነገር አለና በዛ ውስጥ ተንፏቀው ሲያልፉ ሳይ እምባዬን የመጣ ምን አይነት ትምህርት ቢያስተምሯቸው ነው እንደዚህ ብሬን ዋሽ ያደርጓቸው ብዬ ነው የምናገር። ያው በእንትን ውስጥ ካለፉ፣ በድንጋይ ውስጥ ካለፉ ትጸድቃላችሁ፣ ካላችሁበት በሽታ ትፈወሳላችሁ፣ እንዲህ ትሆናላችሁ እያሉ የሚያደርጓሉ። መስቀል ላይ ያለው ይሄ መከራው ኢየሱስን ነው የምታይበት እንጂ መስቀሉ አይደለም የሚያድነው። ይህን እንኳን አታስተውሉ። ለምን? መስቀል እኮ ኃጢአተኛ ይሰቀልበት ነበር። ይህን እንኳን አታስተውሉ። መከራውን የተቀበለበት እንጂ መስቀሉን የሚያድን ሆኖ አይደለም። ብዙዎቻችሁ እዛ ላይ ያለውን ክርስቶስ በመስቀል ላይ የተሰቀለውን መከራ ማስታወሻ ማሳሰቢያ፣ ይህን ስናስብ በክርስቶስ ድነናል፣ ክርስቶስ መከራውን ተቀብሎ አድኖናል ለማለት እንጂ መስቀሉ ያድናል ብለህ አይደለም እየተደረገ ያለ። ብዙዎቹ የሚያደርጉት ግን መስቀል ፓወርፉል እንደሆነ አድርገው ያስተምሯቸዋል፣ መነገጃም ጭምር። ስለዚህ ይሄ ነገር ቢስተካከል ኦርቶዶክስ በጣም ትልቅ ትሆናለች። ግርግራችን ይረጋጋል። ሌላው በመዝሙር